ማዳበሪያ ለአርሶ አደሩ የሚሰራጭበት ከመሆኑ ጋር ተያይዞ ለአርሶ አደሩ ግብዓቱን በበቂ ሁኔታ በማቅረብ በገንዘቡ ገዝቶ እንዲጠቀም በማድረግ ፋንታ በአፈር ማዳበሪያ ሰበብ ከ13 በላይ የገቢ ዝርዝር በማዘጋጀትና በማቅረብ በተለይም አገዛዙ ጥምር ጦር ለሚለው መከላከያ፣ አድማ በታኝ፣ ሚሊሻና ሌሎች የጸጥታ ተቋም ለማሰልጠንና ለማጠናከር የሚውል ገንዘብን ሌሎች ዝርዝር ክፍያዎችን ካልፈጸምክና ደረሰኝ ካላሳየ የአፈር ማዳበሪያ አንሰጥም ወይም አንሸጥም በማለት ህዝባችንን በከፍተኛ ደረጃ ለማንገላታት ዝግጅታቸውን መጨረሳቸውንና ወጣቱ አርሶ አደር ማዳበሪያ እንዳይሰጠው ተጨባጭ መረጃ ደርሶናል። ስለሆነም አንደኛ መንግስት ነኝ ብሎ ራሱን የሚጠራው አካል ረሃብን እንደ ጦር መሳሪያ መጠቀምና ህዝብን በጅምላ ለመጉዳትና ለመፍጀት የሚደረግ ተግባራዊ እንቅስቃሴ በማንኛውም ሁኔታ ባለም ህግ የተከለከለ ብቻ ሳይሆን የሞራል ዝቅጠት በመሆኑ በእኛ በኩል በፍጹም ተቀባይነት የለውም። ሁለተኛ ማንኛውም አርሶ አደር የአፈር ማዳበሪያውን ያለምንም ተጨማሪ ክፍያ ዋጋውን ብቻ ከፍሎ እንደ ማንኛውም ቁሳቁስ የመጠቀም መብቱ የሚከበር እንጂ ያለማንም ከልከል ተጨማሪ ክፍያ እንዲከፍል ካልሆነ የአፈር ማዳበሪያ መግዛት አልችልም በሚል በንጹሃን አርሶ አደራችን ላይ በተለያዩ አካላት የሚፈጸም ወከባና ማስፈራራት በፍጹም ተቀባይነት የለውም። ሶስተኛ የእርሻ መሬት በስሙ የሌለው ነገር ግን በተለያየ መንገድ መሬት በማግኘት በግብርና ስራ ላይ ያለን ወጣት አርሶ አደር ገና ለገና ፋኖዊ እሳቤ ይኖረዋል በሚል የተሳሳተ ብያኔ በስም መሬት ስለሌለ የአፈር ማዳበሪያ ገዝቶ መጠቀም እንዳይችል በፍጹም ከመሪ ያፈነገጠ አሰራር ተቀባይነት የለውም። በመሆኑም አርሶ አደራችን ያለምንም ተጨማሪ ክፍያ የአፈር ማዳበሪያ ዋጋውን ብቻ ከፍሎ እንዲጠቀም እያሳሰብን ከዚህ ውጭ ማንኛውም የክልል ወይም የዞን ወይም የወረዳ ወይም የቀበሌ አመራር ወይም የግብርና ባለሙያ ወይም የአስተዳደር ጽህፈት ቤት ባለሙያ ወይም የገቢዎች ጽህፈት ቤት ባለሙያ እንዲሁም የጸደይ ባንክ ኃላፊዎችና ባለሙያዎች ሌሎችም ይህንን ተግባር ለማሳካትና ተጨማሪ ክፍያ ለማስከፈል ሲንቀሳቀሱ ወይም በዚህ አጀንዳ ላይ ህዝብ ለማወያየት ጥረት ሲያደርጉ ቢገኙ አደረጃጀቱ አስተማሪ የሆነ እርምጃ የሚወስዱ ይሆናል። ማንኛውም የአማራ ማህበረሰብ ከንግድና ከተጨማሪ ትርፎች ለእርሻ ስራ የሚሆን የአፈር ማዳበሪያ ገዝቶ የመጠቀም መብት እንዳለው እየታወቀ ምንም አሳማኝ የሆነ ጉዳይ ሳይኖር ተልካሻ ምክንያት በመደርደር አምራች ኃይል የሆነውን አማራ ተስፋ በማስቆረጥ በኢኮኖሚ ለመጉዳትና ለማደየት የሚደረግን ማንኛውም እንቅስቃሴ በጽኑ የምንቃወምና የምንታገለው ጉዳይ ነው። የአፈር ማዳበሪያ ለገንዘብ መሰብሰቢያና ለፖለቲካ ፍጆታ መጠቀም ፍጹም ኢሞራላዊ ተግባር በመሆኑ ማንኛውም አካል ከዚህ አፍራሽና እኩይ ተግባር መቆጠብ ይኖርበታል ሲሉ የአማራ ፋኖ አደረጃጀቶች ይፋ አድርገዋል። ዘመቻ አንድነት በወሎ ቤት አማራ ግንባር ድል አስመዝግቧል። ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎ ቤት አማራ ልጅ ኢያሱ ኮር ቤት አማራ ክፍለ ጦር ደሴ ዙሪያ ታላቅ ድል ተጎናጽፏል። ልጅ ኢያሱ ኮር ቤት አማራ ክፍለ ጦር ደሴ ዙሪያ በተደረገ ተጋድሎ ከ50 በላይ ዙፋን ጠባቂ ያገዛዙ የጦር ሰራዊት መደምሰሱና በርካቶች ደግሞ ቁስለኛ መደረጋቸው ነው የታወቀ። በአሁኑ የልጅ ኢያሱ ኮር ዋና ሰብሳቢ አርበኛ ሰለሞን አሊ ብርቱ ጥረት ግዙፍ ክፍለ ጦር ለመሆን የበቁት ቤት አማራ ክፍለ ጦር ተጠናክሮ በቀጠለው የዘመቻ አንድነት ባደረጉት ታላቅ ተጋድሎ በርካታ ጠላትን ሞትና ቁስለኛ ከማድረግ ባሻገር ከ30 በላይ ክላሽና አንድ ብሬን ከጠላት ተማርኳል። በሌላ በኩል ቁጡናት በተለይ ጠላት በአካባቢው ካንጃበበ ቁጣዋ ከራስ ነብርም እጅግ ይከፋል። በየዕለቱ የምታመጣው እቅድ የምትነድፈው ኦፕሬሽንና የምትጠቀምበት የውጊያ ስልት እንኳን ጠላትን ወዳጅን ግራ የሚያጋባ ኢተገማች ነው ሲል የ10 አለቃ ኤፍሬም አጥናፉ ብርጌድ ገልጧል። ይህች ቁጡ ነብር በትናንትናው ዕለት በቀን 26 7ኛ ወር 2017 ዓ.ም ባለፈው ሳምንት መጋቢት 19 2017 ዓ.ም ጠላትን የረፈረፈችበትን ችጓሊ ቀበሌን ተሻግራ ጽርጊ አቅራቢያ ከሚገኘው አይካታይ የተሰኘ የጠላት ምሽግ ሰርጋ በመጠጋት ከቀኑ 6 ሰዓት አካባቢ ምሽጉ ውስጥ ተቀብሮ በጭንቀት እየተራደ ከተከማቸ የጠላት ሰራዊቱ 3ቱን ሚሊሻ ሸኝታ 2 አቁስላ 3 ክላሽንኮቭ መሳሪያ ተረክባ በድል ዜማ እየታጀበች ወደ ካምፓ ተመልሳለች ተብሏል። ከኦፕሬሽኑ በኋላ አስተያየቱን የሰጡት የ10 አለቃ ኤፍሬም አጥናፉ ብርጌድ ምክትል ጦር አዛዥ 50 አለቃ ለማ አማረ እንደነገሩን ብርጌዳችን የ10 አለቃ ኤፍሬም አጥናፉ ብርጌድ ከዚህ በፊት ከነበረውና ከሚታወቅበት አስተማማኝ ግዳጅ አፈጻጸም በተጨማሪ በተጠና አሰራር የተሻለና ዘመናዊ ሀቅም እንዲታጠቅ አድርገን መገንባት ስለቻልን ይህን መሰልና ሌሎች ተከታታይ ኦፕሬሽኖችን በመስራት ጠላት ከገባበት ገብተን የመደምሰሱ ስራ ይቀጥላል ብለዋል። በተመሳሳይ ከአዲስ ቅዳም ወደ ዳንግላ አቅጣጫ እቃጭቦ ሲንቀሳቀስ የነበረ የጠላት ኃይል ኮምቦይ መካከል ተፈጥሮ በነበረ መደናበር አንድ ቅጥቅጥ አይሱዚ
የህዝብ ማመላለሻ ተሽከርካሪ የሚታጀብ እቃጭኖ ይጓዝ ከነበረ ካሶኒ መኪና ጋር ተጋይቶ በመውደቁ 3 የጠላት ሰራዊት ወዲያውኑ ሲወገዱ ከ10 በላይ የሚሆኑ ዳንግላ ሆስፒታል እየታከሙ እንደሚገኙ ነው የተመላከተው። ይህ አደጋ የደረሰው አሽዋና ሎሊስታ ቀበሌ መካከል ኳሽኒ ወንዝ አካባቢ ሲሆን ያደጋው መነሻ ምክንያትም የ10 አለቃ ኤፍሬም አጥናፉ ብርጌድ በቆረጣ አልፋ ደፈጣ መያዟን በሰማ የጠላት ኃይል መካከል በተፈጠረ መደናገር እንደሆነ ማረጋገጥ ተችሏል። በሌላ በኩል አንድ የቱርክ ወታደራዊ አውሮፕላን የድሮን ተተኳሾችን ወደ አዲስ አበባ ማስገባቱ ተሰምቷል። ንብረትነቱ የቱርክ ብሔራዊ ጦር የሆነ ኤ400 የተባለ አንድ የጦር አውሮፕላን ከሰሞኑ በተከታታይ በረራዎች የድሮን ተተኳሾችን ጨምሮ የሌሎች ከባድ መሳሪያ ተተኳሾችን አዲስ አበባ በሚገኘው ቦሌ ዓለም አቀፍ አየር ማረፊያ ማራገፉን ወታደራዊ ምንጮች ይፋ አድርገዋል። የጦር አውሮፕላኑ መነሻውን ከቱርክ ኢስታንቡል አድርጎ በተከታታይ በረራዎች ነው የከባድ መሳሪያ ተተኳሾችን ያጓጓዘው ተብሏል። የወታደራዊ የጦር አውሮፕላን በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ ከፍተኛ የሆነ እጀባ እንደሚደረግለት የተጠቀሰ ሲሆን የሚራገፉ ተተኳሾችና ወታደራዊ ተጥቆቹም በተሽከርካሪ ተጭነው ወደ ደብረ ዘይት አየር ኃይል ግቢ መጓጓዛቸውን ወታደራዊ ምንጮች አክለው ገልጸዋል። ገዢው የብልጽግና ቡድን ከወራት በፊት ጀምሮ የድሮን ተተኳሽ ጨርሶ እንደነበርና አሁን ግን ሀገሪቱን ተጨማሪ ዕዳ ውስጥ አስገብቶ ተተኳሽ መግዛቱ ነው የተነገረው። ለዚህም ማሳያ የሚሆነው በአማራ ክልል ለተወሰኑ ሳምንታት ጋብ ብሎ የነበረው የሰው አልባ አውሮፕላን ጥቃት ከመጋቢት 20 ቀን 7ኛ ወር 2017 ዓ.ም ጀምሮ እንደ አዲስ ጀምሮታል። በመጋቢት 23 ቀን 7ኛ ወር 2017 ዓ.ም በጎንደር ቀጠና ኬምፋንዝ በገላስራሌ ከተማ ላይ በሁለት ዙር በተፈጸመ የድሮን ጥቃት 33 ንጹሃን አማሮች ሲገደሉ በርካቶች ደግሞ መቁሰላቸው ነው የተገለጸ። በተመሳሳይ በደቡብ ጎንደር ዞን እስቴ መካነ ኢየሱስ አካባቢ ልዩ ስሙ አስመራ በተባለ ገጠራማ መንደር ላይ መጋቢት 24 ቀን 7ኛ ወር 2017 ዓ.ም ማርፈጃውን በተፈጸመ የድሮን ጥቃት ታዳጊዎችን ጨምሮ ከ10 በላይ ንጹሃን አማሮች መገደላቸውን ሚዲያዎች ዘግቧል። በጥቃቱ ከተገደሉት መካከል 5 ህጻናትና ታዳጊዎች መሆናቸው የተነገረ ሲሆን ጥቃቱ የተፈጸመው በአንድ የመጀመሪያ ደረጃ ትምህርት ቤት ላይ ነው ተብሏል። በተጨማሪም ያለፉት 2 ቀናት በወሎ ብልባላ ቀጠናን ጨምሮ በሌሎች የወሎ ቀጠናዎች እንዲሁም በጎንደር እንዲሁም በሸዋና በጎጃም ቀጠናዎች ተከታታይ የሆነ የድሮን ቅኝትና አሰሳ እየተደረገ ስለመሆኑ መረጃዎች ያመለክታሉ።